እቺ ሴት ከቤቷ እየሰራች በአመት ከ150 ሚሊዮን ድራም በላይ ገቢ ታገኛለች። ግዙፍ የቢዝነስ ብራንድ እንዲኖራት የረዳትን የማርኬቲንግ ስትራቴጂ ላሳያል። ካኔሳ ሙሉነህ ትባላለች። ገና በ22 ዓመቷ ነበር ለመመረቂያ ፕሮጀክት ፕሮፌሰሯ አንድ ችግር ነው ለምትዩ ነገር መፍትሄ አስቢ አላት። ከዚህም በመነሳት በነርሲንግ ስራ ላይ ላሉ ሰዎች ስራቸውን ከቤት ለመስራት የሚያስችላቸውን ሲስተም ሰራች። 2 ዓመት ባልሞላ ጊዜም በኔዘርላንድ የሚገኝ ግዙፍ የኢንሹራንስ ኩባንያ ከ1.5 ሚሊዮን ዶላር በላይ ወጪ አድርጎ ድርጅቷን ይገዛታል። ባለትዳርና የሶስት ልጆች እናት የሆነችው ካኔሳ የሰውነት ክብደቷን ለማስተካከል ብዙ ታግላለች። ይህንንም ትግል ወደ ሌላ ቢዝነስ ቀይረው አሁን ላይ ሙሉ የሚባል ብዙ ሚሊዮን ዶላሮች የሚያወጣ ፕላስ ሳይዝ የፋሽን ብራንድ ገንብታለች። የራሷን ታሪክ ለሰዎች በግልጽ በማጋራት እናም እውነተኛ መፍትሄ በማቅረብ በሶሻል ሚዲያ ላይ በትኩረት ትሰራለች። አድዋ ላይም መሰረት ያደረገ ጌም ሰርታ ይፋ አድርጋለች። ሰው የሚኖርለትን ነገር ከተረዳና ለችግሮች መፍትሄ ሰጪ የሆነ አስተሳሰብ ካዳበረ የሚፈልገውን ነገር በህይወቱ ማሳካት ይችላል ትለናል። ፐርሰናል ብራንዷንም የቢዝነሷ ዋና ማዕከል አድርጋ ትሰራለች።